ቆይ ለምንድን ነው ደሞዛችን የተቆረጠው? ስማ ያንተ ደሞዝ ተቆርጧል። ስራቴ ነው ባክህ። የአንድ ድርጅት ሰራን ማለት የኩያሞች አይደለም ማለት የማን ደሞዝ የሚቆረጠው ማለት እኔ የምልህ አንተ ምን አይነት ነውረኛ ባለጌ ሆነ? ባለጌ ማለት እንዴ የሀብታም ቤት የልጆች መኝታ ኮርኒስ ከተቻለ የሆነ ማጫወቻ ስላስል አድርገህ ተስፋ ሰጪ ነገር ነው እንጂ ማድረግ ያለብህ ጥቁር ጅብሰም እንዴት ይሰራል? ጥቁር ጅብሰም እኔ ለየት ላድርገው ብዬ ነው። ከሌሎቹ ለየት የምታደርገው የሲኦል መግቢያ አስመስለው ነው እንዴ? እንኳንም በዚህ ተፋታ አለመክሰሱ። ቆይ የኔ ጥፋት ምንድን ነው? አንቺ እንኳን በጥቅሙ ነው የመጣሽው። የኔ እናት ይሄ ሰውዬ ከጠጠር ካሸዋ ከቀለም ሚዛን ፈርቅ እኮ ነው የምትጠቀመው። ያምሻል እና 3 አሳ ቀለም በአንድ ጆጓ ታቀጥኛለሽ ማለት ነው። ስስታላቀም ደሞዝ ሲቆረጥ አልደበረሽ? ልጅ አላቅም የእናትሽ ቤት መሰለሽ እንዴ? በቃ አንተን ዝም ብሎ አለፈ ማለት ነው። እንኳን ይኸውልህ ደሞዝ ሊቆርጥ ይቅርና ቲፕ አድርጎኛል። እሱ ነው እንደ ገረመ። አንተ እዚህ ቤት ይሄን ቤት ስንገነባው ላለፉት 2 ዓመታት ላሳለፍ ነው። እሺ ያሳኝ እንጂ አንተ እሺ ከፍታ ጊዜ ዋነኛው ሚና የተጫወትኩ አንተ ነህ። አንተ የግንበኞች ሜሲ በሮናልዶ ቁመት ተከሽኖ ይኸውልህ አዲስ ሳይት ተቀብያለሁ። እዛም ወስጄ የግንበኞች ሁሉ ግንበኛ ዋና አለቃ ነው ማድረግ አለ። እኛስ እናንተ ከስራ ግን ተባራችኋል። እሺ ልጅ ተሰማ የራሴ ነው እያልክ ነው? የኔ ነው፣ መቅኔ ነው፣ ፈሳሽ ነው፣ ልጄ ነው። ግን የጠረጠርኩት ነገር አለ። እሱ ይጣልኝ። ኦኬ እሺ ወንድሜ እንዴት ልጠረጥር? እኔ አላቅም። አንድ ቀን ብቻ እቃ ከብዷት ተሸክሜላት ገብቼ ስወጣ ተገናኘን። አብሮ አደጌ ነው ምንም አብረን ያደግነው ነገር የለም። እኔ ከቁመቱ ጀምሮ አይመቸኝም። እጠረጥሯለሁ። በቃ እውነቱ ይጣልኝ። ኦኬ ይጣራል። እሺ አንቺስ ምንም የምትይው ነገር እንዴ? እኔ ምንም አውቀው ነገር የለም። እዚህ መምጣት የራሱ ዱብዳ ነው። በቃ ይወጣ ዱብዳ። ልጅ ጀምር እሱ ነው የራሱ ነው እያልሽ ነው? አዎ ያንተ እኮ ነው እንዴ? ለሰቀ መጣረጥራይ ለምንም ጠርጥሬ ሊባ። እሺ ወደ ልጅ ተሰማ ስንመጣ ዶሚኔት አንተ የልጁ አባት አይደለም። ወተት ዱቄቱ የሚሸጠው የጣሰው ስንት ነው? 1600 ገባለት። ዳይፐር ስንት ነው? በፍሬ 30 ብር ገባለት። አውጣው እንዴ ማዘዝ ይገባል። ድራማ ነበር። እውነቱን ለማወቅ ትወና እኔ ጎበዝ ነኝ። እውነቱን ለማወቅ ለዛ ነው። ደርሰናል። የቱ ጋር ነህ? ወደ ውስጥ ግቢ። ደርሰናል አለች። አይ ጆሬ ነው እንዴ እንደፈራሁት። ሄይ ጓደኛዬ ናት፣ ተዋወቃት። ቤቲ ናሆም። በጣም ደክሞናል፣ በዛ ላይ ደግሞ እርቦናል። አረ ተርባችሁ ቀሩ። አስተናጋጅ ታዘዛቸው። እሺ ምን ልታዘዝ? ዛሬ እኔ መጫ ነው። ለኛ 1 ዱለት 1 ኪሎ ሸክላ ቅቅልና ግማሽ ኪሎ ጥሬ ስጋ። እንትን የሸክላውን ከረሜላ ይጠበስ። እሺ ይቅርታ እንደ እዚህ ጋር ላቋርጥሽ። ሌላ የሚመጣ ሰው አለ እንዴ? አረ የለም። ታዘዝ አንተም። አረ በቃ እኔ በልቼ ነው የመጣሁት። ብትበላ ግን አሪፍ ነበረ። እና ላይፍ እንዴት ነው? እስካሁን አሪፍ ነበረ። እናንተ መታችሁ በጠበጣችሁት እንጂ አሪፍ ነው። አይ አሪፍ ነው። ቤቲ ቢፍሪሽ ምንም ነገር እንዳትጨናነቂ። የሚጨመር ነገር ካለ ይሄ ይጨመርልኝ ማለት ብቻ ነው። ማሬ ይሸፍነዋል። እሺ ሁሉንም ነገር ኢትስ ኦኬ እጨምራለሁ። አረ የናሽ ነው መጨመር። አትጨናነቂ። ወይኔ ነው በጣም አሪፍ ምሳ ነው። ዳይት ላይ ባልሆን ኖሮ ጨምር ነበረ። ያው ዳይት ላይ መሆኔ ትንሽ ያዝ አደረገኝ እንጂ አይደል? ዳይት በቃ ሂሳብ ክፈልና እንውጣ። አረ አናትሽን ይክፈሉት። ቢል አምጣልኝ። 4,000 ብር እንኪ። ምነው ክፈል እንጂ እዚህ አባትሽ ያልቀለበሽን እኔ ምን በወጣኝና ነው መቀለብሽ እንዴ? እኔ እኮ አንተ አለ ብዬ ነው ባዶ እጄ የወጣሁት።
ዝክር ወይ ደግሞ የእናትሽ ማህበር እኮ አይደለም ሰው እየጎተትሽ የምትመጪው እንዴ። የወር ደሞዜን በአንድ ምሳሌ ጨርሱት። የእንጭቅ ልጅ ረኮሷ ወይ ተተካለሽ ወይ ቃሽን አቅረሽ ተወጫታለሽ። ሙጃላ እኔ አባልሽ እንደሆነ ከፓርኪንግ ጋር መኪናውን ይዞ ንቅንቃይ ምን ላገኝ ልንከባከብሽ እንጂ ምን እያደረክ ነው? ምን እያደረጋችሁ? አመማት አይደል? አንተ ስትንከርፈት እኔ ያ ሰው የጤነኛ ነገር ነኝ ጨርሳችኋል እንዴ? ሰው ከዶክተርነቱ ጎን ለጎን እኮ መዳፍ አይነበር ማይ ኧረ ዝም ብሎ ሲቀደም እሱ አይደለም ከላስ ያንቺ እንትን ደግሞ ያልቅ ምን ነገር መለሳችሁ? ምን መዳፍ ታነባለህ አሉ መዳፍ እንዴ? ቀማያቴ ቀድማያቴ አያቴ ሰባት ዘሬ በእኛ ዘር እኮ ታምራት እኮ ነው። እሺ አንብብስ በልበል የኔን አንብብስ። ሰው ማለት ምንድነው? አነባለሁ አላልክም እንዴ? ፈርሷል እኮ መዳፍ። ምን ለማለት መዳፍ እኮ የሚነበበው መዳፍ ሲኖር እኮ ነው እንዴ? ዳከርክበት ታተርክበት ይሄን ልጅ መስመሩ የለም እንዴ? ጠፍቷል ተሰልቧል እኮ ነው መዳፍ። ከሚስት ልጀምር እስቲ በል። ወይ ስኬት፣ ድሎት፣ ምቾት ግዛቸው ማለት እኔ ነኝ ማለት ግዛቸው ልክ ሊመችሽ ሲል ምቾትሽ ላይ ጋሬጣ ይሆናል እንዴ? ምን ያልክ ነው? ጋሬጣ በህይወቷ ግዛቸውን እንደምንም ብለሽ ታልፊዋለሽ፣ ትመጫለሽ፣ ድጋሚ ይመችሻል። ምቾት፣ ድሎት እዚህ ጋር በጣም በሳል የተማረ ግሩም የሚባል ግሩም ማን ነው? ግሩም ዶክተር ግሩም እኔ ነኝ። ዶክተር ግሩም ይመጣል። በህይወትሽ ደስታ ይሆናል፣ ስኬት ይሆናል፣ ድሎት ይሆናል። አንተ ሰውዬ እንዴ አንተ ይወለ እኔም መዳፌ ተጋግጠው ቢሆን ህይወትን አሸንፊያታለሁ። አንተም ህይወትን አሸንፍ። ሰማ እኔም ቢሆን ህይወቴን አሸንፊያለሁ፣ እናንተም አሸንፉ። እንኳን ደስ አለ። ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን ኧረ በእናትህ ያመልጠናል። እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ትዝ የሚለኝ። ሰምተኸኛል አይደል? አይተሃል ግን ለቤተሰቡ የሰጠውን ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ለነገሩ እንትን ምን ታረግ ማለት በነፃ ነው ያገኘ። የንቀትን እኮ ቢያንስ ሽማግሌ እንኳን አላትም ለቤተሰቦች። እኔ ብትንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴት እንደምታወሩ አደ ብርዬ ወደው ሰላም አለለ። ኧረ ሰላም ነው ፓፓ ዊስኪው ሰራልን ዊስኪው ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ እሺ ደሳለሽ አይደል? ባለንጀራ ፊት ለፊት አወርሽ አቧራውን አንሳፈፈችው አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ። አንቺ ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ፣ ለ12 ወንድሞችሽ መኪና ልግዛኔ፣ ለሁለት እህቶቹ 20 ግራም ወርቅ ሰጠ፣ ለ7 እህቶችሽ 20 ግራም ወርቅ ልስጥ። በምን አባቴ ከየት አምጥቼ? የቤተሰብ ምጣኔ የማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀጥ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቢሰባለ እንጂ አይደለ? እድልሽን ትሞክሪያለሽ አይደል? ባይፋ አቅፋቅ እያደረግሽው አንቺ ቅንቅና ግድ የለም። ውይ ፌብዬ እናቴ እባክህ እኔ ምሳዬን ሳልበላ እራቴ ደረሰ። አንተን እየጠበኩ ሙሉ የግቢው መቃብር አበባ ጠጥቼ እያስገረብከኝ ነው። ኧረ እባክህ ውጣልኝ። አንተ ውጣ ወንድሜ። እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ? ፌብዬ እኔ ወንድም ምን ነበርሽ ግን? የረጅም ዓመት ፍቅረኛ እርግጠኛ ነህ? አዎ እርግጠኛ ነኝ ወንድሜ። አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው። እርግጠኛ ነኝ እንዴ? እርግጠኛ ነኝ እንዴ? ምን ማለት ነው? ሽማግሌ ልልክ አንድ ቀን ስቀር እኮ ነው ጥለኝ ሄደችው። አንድ ጀንበር ሽማግሌ ልትልክ ስትል? አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ የመቃሩ ቦታ ላይ አንተ 5ኛ ሰው ነህ። አንተ በፊት የነበረው 4ኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበረች። ሚስቴ ነበረች ብሎኝ ነው። እርግጠኛ ነህ? ሙት አይወቅስም። ሙት ወቃሽ አትሁን ወንድሜ። ማንን ነው የምታስቆነው ነው? ያማል እንዴ? አንተ እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም። የሙት ቦዲ ካውንት ቁጥር ሙሉ ያማል እንዴ? እውነቱን ልንገር ብዬ እኮ እንዴ ፌብዬ፣ የምሰማው ነገር እውነት ነው። አታደርጊው አይደለም። ይኸውልህ እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች። የዛሬን አያርጎና ሞተችና ባዲ ሬሳ ሆነች እንጂ ፌብዬ፣ የምሰማው ነገር እውነት ነው ፌብዬ። በድን አይመልስልህ። ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትል ፌብዬ። ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው። ወጣሽልኝ። ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙን ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም። ፌቨን በድሉ ታከለ በጣም ይቅርታ እሺ እናቴ፣ እራበኝ፣ እኔም ተራብኩብሽ።
አንቺ ቤላ ቤላ አንቺ ቤላ ቤላ ለዓለም ይመጣል ተሰብስ ከሌላ አንቺ ኮን አስያ አስራት ትከሻነሰች በደስታ ቀን ሰላም አይደል እንዴ? ሁሉ አብሮ አደግ የነበረች አብሮ አደግ እጮኛ የነበረች ከልጅነት እስከ እውቀት የሰፈሩ ሰው ሁሉ ያውቃሉ። እጮኛ የነበረች ሁሉ ምን እሱ ብቻ እንዳይገርም ገና ከልጅነታችን ጀምሮ ኬክ ገዝተን በልተን ጭቃ አብኩተን ማብኳት ብቻ አይደለም ጭቃ ቤት ሰርተን ውሃ ቀርተን ደፍተን ያደግነው። ምን ለያያችሁ? ምን መሀላችሁ ገባ ታዲያ? አባትየዋ መሀል ገቡ። አባትየዋ ምን ማድረግ ይቻላል? በቃ ወንድሜ ይኸውልህ አንተን ስታይ ደስ እንድላት እዛው ስቴጅ ላይ ነግራትና ሰላም ትላለች። አይደለም በቃ ረስታኝ ይሆናል። ተዋት። ደስታ ቀኗን ከልጅነት እስከ እውቀት ፍቅረኛ ይነቻላል። ፍቅረኛዬማ ነበረች። የቃቃ ያም ጤነኛ አይደለም እንዲሁ አባቷ መሀላችን ገብቶ ላይ ያየን ያልኩስ። አባቷ መሀላችንማ ገብቶ ላይ አይቶናል እኮ ግን እኛ ሰፈር ነበሩ ተከራይተው የሚኖሩት። ሌላ ሰፈር ገቡ ቤት ገዝተው። ጤነኛ አይደለም። ዱንካን ለሰፈር መጥቼ ዱንካን ስለሰፈር መጥቼ በጣም ይቀር። አሁን የኬኩ ሰዓት ደርሷል። ሌላ ቦታ ነው እኔ በትራንስፖርት መኪና አለ። ችግር የለውም። የኔ ባለ 7 መቀመጫ ነው መሄድ እንችላለን። መኪናው ባለ 7 መቀመጫ ነው። አዎ እንዴ እንግዲህ ያው ያንጎን ይቀላቀሉ። እንዴት ያንጎ በቅርቡ የ7 መቀመጫ ታሪፍ ይፋ ሊያደርግ ስለሆነ በጊዜ ተመዝገበው ተቀላቅለው በጀማው ነው ያንጎን ይጠብቁ። የምር ነው። አዎ በቃ አገልግሎቱ እንደተጀመረ ወዲያውኑ እንዲያውቁ ባዮ ላይ ባለው ሊንክ ገብታችሁ ቶሎ በመመዝገብ ስልክ ቁጥሩን በማስቀመጥ ወዲያው ደውለውታል። ቶሎ ቦታ ያገኛሉ ማለት ነው። እሺ አግባ ብራዘር ና አንተ ታብታ ውጣ በቃ ከፍለህ ውጣ። አግባ ብራዘር ሳሚ አንቺ ወዘናሽ መጣ። አሮጊቷ አሞላጠቀች። የምን አሮጊት? አንተም እንደሉት ታማኛለህ ማለት ነው። አሮጊት ነሽ እንጂ ምን ማለት ነው እንዴ? አንተ እርሳችሁ እኮ በጣም መልካም እርሳችሁ አየኛ ሰፈር ሰው ኔጌቲቭ ኢነርጂ ፍጥነቱን ለመጋባት አያ ኔጌቲቭ ኢነርጂን ኃይል እያየ ነው አይደል? ምን ያደርግልሃል? እኔ ባዩሽን ነው እርሳቸው ስኳር ጣፋጭ ያልኩም ታማኝ ተው እንጂ ታምጂ ተመቸሽ። ሁሉ ነገርሽ ውድ መነጽርሽ ራሱ በጣም ውድ መነጽር ነው። አውቃለሁ መነጽር ይኸውልህ አንድ ለእናቱ እዛ ሰፈር እስከ 10 የተማርኩ ነኝ። አንድ ለእናቱ እዛ ሰፈር እስከ 8 የተማርኩ አንተ ከኔ ቀጥሎ ሪካርዱን ያዝከው አንተ። አየህ ትምህርት ጥቅሙን ቢያንስ ብራንድ ለየህበት አየህ አይደል? ይሄ መነጽር ባይዘው ፀሐይ ከመከላከል ከሌላ ይሄ ከዝነጣው ባሻገር 6 ተጓዳኝ ጥቅሞች አሉት። ምን ብል ምኑን ትረዳዋለህ እንዴ? አላውቅም ሳሚዬ ማን ተሙና እባክህ እንዳይመጣ በቃ ተሙ እዛው አላወቅም። ተሙዬ እዛው ተሙ ነው። አዎ ተሙ እኮ እከክ እየተምዘገዘገ ቅንቅን እየተንደረደረ እየመጣ እያዩ ተሙ ነው ትለኛለህ። ይሄ ተሙ ነው እከክ ነው እንጂ እንዴ አንቺ ይለያል ማለት ነው። ይለያል ንጥል ነው የሚያደርገው። ከለየ እኔ እከከም ሆነ እንዴት አለይም ታዲያ? አንተንም ያውቃል ቤተሰብ ማያርቅም። ለማዳከካም እንደሆንክ አብሮ አደግ እንደሆንክ ያውቃል። ነው ሳሚዬ የሆነ ነገር ብኝ ለምን የሆነ ነገር ላለው 50 ሺህ ብር ለምን አሸለም? ጊፍት አሰጠኝ። ጊፍቱ ለአንተ ብቻ አይደለም ለውድ ተመልካቾች እስከዛሬ ኮፒ ሊንክ ሼር ሪፖስት ያደረጉ እዚህ ላደረሱ ለነሱም ጭምር ነው። ፕሌይ ስቶር ላይ ሄዶ ሶሪ ቶፐር ጌም ብቻ አውርዶ በመጫወታቸው ቶፕ 10 ስኮር ስላደረጉ ብቻ 50 ሺህ ብር ለ50 ሰው ልሸልም ነው። የምር ልሸልም። ሊንክ አለ ባዮ ላይ ቴሌግራም ቻናል እዛ ላይ በመግባት በደንብ ዲቴል ስለ ጌሙ ማወቅ ይችላሉ። እስከ ፌብሩዋሪ 8 ወይ እስከ የካቲት 1 ነው የሚቆየው የሽልማት። የዛን ቀን ማታ ግልጽ ማድረግ ይሆናል አሸናፊዎቹ። በሊንኩ እየገባችሁ በደንብ ዲቴል ስለ ጌሙ ወቁ። ሶሪ ቶፐር ጌምን በመጫወት 50 ሺህ ብር ተሸላሚ። ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም እንዴ? ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም በቃ ተይኝ። ምንድነው የምትለው? በቃ አልፈልግም። እኔ እንደዚህ የአንድ ቀን ደሞዝን ለሳምንት አደርግልሃለሁ። ተይ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰሩት? የሳምንቱን ክፈኝ። ልጆቼና ባለቤቴ ናፍቆኛል። እሄዳለሁ እኔ ክፈኝ። የሱ አዎ አልፈልግም እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቅኩ አልፈልግም። እኔ እንዴ ድንቄም ወንድ አረ እባክሽ እኔ ልሂድ ብሬን ስጪኝ ልሂድ። እንዴ ምን አድርግ ነው የምትለኝ? ሙኒት ደህና ሁኚ እንዴ ሙና የኔ ሸሞን ማና ምን ሆንሽ? ቢሙና ኧረ ሳቂ ተጫዋች እሱ ነው የሚያምርብሽ። ምንድነው ያ ጉልማ ነው? ጉልማ ምን ጉልማ? አግባባልኝ ብያለሁ። አግባባልኝ አንቺ በጣም ነው ሰው የምትንቂው። እኛ ነባር አናጢዎቹ እያለን ትላንት ለመጣ አናጢ እንዲህ መናጥ ምን ማለት ነው? በጣም እየገረምሽ ነው። ሰው እያስቀየምሽ ነው። አንድ ነገር ልንገርሽ፣ ጉልማ ወይ ከሰው አይስማማ፣ የጠማማዎች ሁሉ ጠማማ፣ በቺ ጉዳይ ደግሞ ነው ገገማ። ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ። መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ? ግርማ ሞገስ የጺሜ ገጥማ ነው አስፈራለሁ። እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ። የእውነቴን ነው የምልሽ። አሁን አለቃ ቆርቆሮ ሙትቡል ሚስማሩን ይዤ ልክ ለመታው ስል ባለ ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም። ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው
መጣሁልሽ ጸጠርጋ እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛላለኝ። የምርሽ ነው? ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማ። ቆየ እኮ ይሄ ልጅ ቆየብኝ። በጣም ይቅርታ ወንድም ጥላ እንዴ እኔ እኮ እናመሻለን ብዬ አንድ ሸሚዝ ይወጣው ቦርሳ ሙሉ ልብስ የሆነ የተከፈተ አዲስ ሪዞርት አለ እዛ ከቀርቀሞ ጋር ኖ አይደለም ስማኝ ታውቃለህ ፋዘሬ ካረፈ በኋላ 40 መውጣን ለቤቱ ያለሁት ወንድ ልጅ እኔ ነኝ እሱ አቁሞ የዶን ስራ ማስቀጠል ያለብኝ እኔ ነኝና ማስቀጠል ያለብን እኔ እና አሁን ከሀገር ልወጣ ነው አንድ 3 ሀገራት ላይ ዞሬ ስራውን አስቀጥዬ እመጣለሁ ልንዞር ነው በቃ ልሰናበት ቻው እንዴ አብረን አይደለም እንዴ ምን ሄደው ለስራ እኮ ነው ለስራ አባትም ያንተ ነው አይዞን ተው እንጂ ሰው ሲሞት ስሙ ከመቃብር በላይ ይውላል። ያንተ አባት ስሙን ብቻ አይደለም ከመቃብር በላይ ጥሎ ሄደው ነፃ ቪዛ ፍሪ ትኬት ዓለምን የምትዞርበት አይዞን እንዴ ለስራ እኮ ነው። አዎ ለስራ ነው ገባኝ። እናንተ ምን አስብክ? እኔ ምን አስባለሁ ብለን የኔው አባት ከጡረታ በፊት አስጀምሮ ያልጨረሳቸው ሲቃ ሰቆቃና ችግር አለ እነሱን አስቀጥላለሁ። አንተ አባትን ቢዝነስ አስቀጥል። አይዞን መቼ ነው መጀመሪያ የምትሄደው? የት ነው? ስዊድን። በጣም ጥሩ። እኔ እንግዲህ አንተ አለ ብዬ በአንተ ስም ነው የምነግደው ስራ እንደሚሉ ሰው አምስቼ የምገባው። አሁን ቤት ውስጥ ስውል ካየኝ ይገለኛል። አዎ ይሄ ሰውዬ ይገለኛል። በእጁ እንኳን ባይነካኝ ከስለት በላይ በሚዋጉ ስድቦቹ ወጋግቶ ይገለኛል። ስለዚህ አንተ እግር ስዊድን እንዳረፈ እኔ ዱካ ማክስቴ ጋር ሄዳለሁ ለሎተር እዛ ቆያለሁ። ቀጥሎ ነው የምትሄደው? አሜሪካ። በጣም ጥሩ። ልክ አንተ እግር አሜሪካ እንደረገጠ እኔ ሰንዳፋ በቃ ያጎታለኝ እዛ ሂጅ 2 ወር እቀመጣለሁ። ቀጣይ ነው የምትሄደው? አውስትራሊያ። ልክ አንተ እግር አውስትራሊያ እንዳረፈ እኔ ሱሉልታ ግብርና የሚሰራ አጎታለኝ እሱን ከብቶች ያግዳለሁ ዘይጄ እንግዲህ ከዛ አብረን እንመለሳለን ከ6 ወር በኋላ እንጂ ይገለኛል። ደውል በቃ ለግንኙነት ዝግጁ ሆናችሁ አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞተሯ ተረክ የሚለው። ከማህደር ጋር የፍቅር ግንኙነት ከጀመርን 3 ዓመት አለፈን። በተገናኘን ቁጥር ግማሹን ሰዓት የምናጠፋው ድንግልናሽን ስጭኝ አልሰጥህም በሚል ልትርክ ነው። ቆይ ግን አንቺ ምንም ስሜት የለሽም እንዴ? በዚህ 3 ዓመት ውስጥ እኮ እንኳን ሌላ ነገር ልናደርግ ቀርቶ አንድ ቀን እንኳን ከንፈርሽን ስሜሽ አላውቅም። አሁንማ እትዬ መሰልሽኝ ነው። እኔ ማህደር ላንተ እንደ እናትም እንደ እህትም እንደ ሚስትም ነው መሆን የምፈልገው አለችኝ። እስካሁን እንደ እናትና እንደ እህት በሚገባው ነሽልኛል። አሁን ደግሞ እንደ ሚስት ሆኝልኝ እስቲ ድንግልናሽን ስጭኝ። ቀለል አድርጋ እሺ እሰጥሃለሁ አለችኝና አጠገቧ የተቀመጠውን አንስታ ጎንጨት አለች። የሰማሁትን ነገር ማመን ተሳነኝ። 3 ዓመት ሙሉ ስትነፍገኝ የኖረችውን ነገር እንዴት ዛሬ 3 ደቂቃ ባልሞላ ክርክር ይሻለችኝ? ምናልባት ጆሮዬ አዛብቶ ሰምቶ ከሆነ ብዬ ለማረጋገጥ ደግሜ ጠየቅኳት። እሺ እሰጥሃለሁ ነው ያልሽኝ ወይስ ጆሮዬ ነው? ያ እሰጥሃለሁ። ጊዜ መስጠት አልፈለኩም። ሐሳቧን ሳትቀይር ቶሎ ይዣት ልሄድ አልኩና ከተቀመጥኩበት ተነስቼ አጀሬው እዚሁ መነሳት ሳይጀምር በይ ቶሎ ተነሽ፣ እዚህ አካባቢ ቆንጆ ሩም ያለው ሆቴል አለ እንሂድ። እንዴ ጭራሽ ጥሩ ሩም ያለው ሆቴልም ታውቃለህ? እንዴት ነው ቆይ እሱ ልታውቅ የቻልከው ነው ወይስ ከዚህ በፊት ከሌላ ሴት ጋር መተህ ታውቃለህ? ይሄ ውይይት ከድንግልና ርክክቡ በኋላ ቢሆን አይሻልም? በያውን ተነሽ። ለማንኛውም ምን ያልሰጥህም አላልኩም፣ ግን ከጋብቻ በኋላ አለችኝ። እዛው መንጋጋውን አውልቃት አለኝ። ለቦክስ በጨበጥኩት እጄ መዳፌን እየመታው በተቀመጠችበት ትቻት ሄድኩ። የቤቴ በር ላይ ቁጭ ብዬ ከጓደኛዬ ጋር በስልክ እያወራው ነው። አንተ ግን እኮ የማህደርን ድንግልና በመለመን ያጠፋውን ጊዜ ድንግል መሬት አርሰ ጤፍ ወይም የሆነ ነገር ብትዘራ እስካሁን ሀብታም ነበር የምትሆነው። በአክል እኔ ጊዜ መሬቱም የሚታረስ አይመስለኝም። ድንግል ያውጣልህ ብሎ የረገመኝ ሰው ሳይኖር አይቀርም። ግን አሁን ማህደርን መጠራጠር ጀምሬያለሁ። እንዴት ማለት? ድንግል እየመሰለችኝ አይደለም። ያው አንዴ ድንግሌን ብላ ስለተዋወቀችኝ ድንግል አለመሆኗን ካወቅኩ እንለያይ መላት መስሏት ቢሆንስ ሁሉ መከራ ብታበለኝ። እና ታዲያ እሱ ማወቅ እኮ ቀላለሁ እንዴ? እንዴት? አንድ ቀን መንገድ ላይ የሄዳችሁ በቀልድ አስመስለው ወገቧን ንካት። ከጮች ወይም ከዘለለች ድንግል ናት። ዝም ካለች ግን ያው ተበልቷል ማለት ነው አለኝ። ጓደኛ ያሉ የተባሉ የማህፀን ስፔሻሊስት ሐኪም ልጅ በመሆኑ ሐኪም ቤት ወስዳስ መርምራት ይለኛል ብዬ ስጠብቅ እንደዚህ አይነት ባህላዊ ትንታኔ በመስጠቱ ብገረምም ያለኝን ነገር ለማረጋገጥ ጊዜ ሳላጠፋ ከቤት ወጣሁና በየአንድ ዓመት ልዩነት 9 ልጅ የወለደችውን የሰፈራችንን ሴትዮ ወገብ በቀልድ አስመስዬ ነካረኩት። ሴትዮዋ ከምድር ተነስታ እንደ እምቦሳ ወደ ሰማይ ዘለለች። እኔም የጓደኛዬ ባህላዊ ትንታኔ ሐሰት መሆኑን እዙ አረጋግጡ። እኔ ቤት ፊልም እንይ ብዬ ጠርቻት እግራችን ላይ ፎጣ ጣል አድርገን ቺፕስ እየበላን ፊልም እየመረጥን ነው። ሲኒማ ቤት አልሄድም ስላልሽኝ እኮ ነው ቤት የጠራውሽ እንጂ ሲኒማ ገብተን ብናይ ደስ ይለኝ ነበር
ከተጋባም በኋላ እንሄዳለን አለችኝ። ቤርጎ ቤት ሳይሆን ሲኒማ ቤት እኮ ነው ያልኩሽ። ከጋብቻ ጋር ምን አገናኘው? ሲኒማ ቤት እኮ ያው ቤርጎ ቤት በለው። ፊልሙን አይቶ ከሚወጣው ሰው በላይ ዓለሙን አይቶ የሚወጣው ሰው ይበልጣል። በር ላይ ሲወጡ ጠብቀ ስለ ፊልሙ ታሪክ በጠይቃቸው አንድ የሚነግር ሰው አታገኝም። ከዚህ በላይ ማብራሪያ ሳትጨምርብኝ ፈጠን ብዬ ስሜት ውስጥ ያስገባታል ብዬ የተማመንኩበትን ፊልም ከፈትኩ። ድንገት አክተሩ ልጅቱን ወደ ራሱ ስቦ የመጠመጣት ጀመር። አይኮርመው አልሁና አልቅም መሲን ቀማኝ፣ መቅዲን ቀማኝ፣ ቤቲን ቀማኝ። ተው ጸባቁም በ21ኛ ክፍለ ዘመን ጸብ ተው። አልቅም። እኔ እኮ ያልገባኝ ነገር ሴቶቹ ሻይ ቡና እንበልላቸዋለሁ። እሱ ምን እያላቸው እንደሆነ ግራ ገባኝ። በዛ ላይ ደግሞ እኔ ማለት የሥራ ስልጣን እበልጠዋለሁ፣ ደሞዝ እበልጠዋለሁ። ምን እያልካቸው ነው ሴቶቹን? ይኸውልህ ደሞዝና ስልጣንን ብትበልጠኝ አንደበት አትበልጠኝም። ሲቀጥል ሻይ ቡና በሰለጠነ ዘመን ይኸውልህ በልጅ ኢያሱ ጊዜ ነው እንዴ ያለው? በጭሰኛና በደጃዝማች ጊዜ የቀረን የጠበሳ ስታይል ተጠቀማለህ። ሻይ ቡና እንጠጣ ስብሰባ ልገባ ነው እንዴ? ተሙ ልመታው ነው ይሄ ልጅ። ተሙ ልመታው ስራ ነው የሚያገናኛችሁ። ጸባቁም ተው። ይኸውልህ ስርዓት ይኑር፣ ለአንደበትህ ለከት ይኑር። አለቃዬ ብዬ እንጀራዬ ብዬ እንጂ ለጸቡም ላንተ አንሻ አይደለም እንዴ? ለጸቡም ቢሆን ካንተ አንሻ። ይኸውልህ ሰበር ሰካ ያለ ጢፊ መንጋጭላ ላይ ሰጥቼ ከአይምሮ ላይ ቻይልድሁድ ሜሞሪን እንዲሰረዝ አድርጌ ገና ስወለድ 20 ዓመቴ ነው እንድትል ነው ማድረግ። ተሙ እየሰማሁ ነው። ተው ቤዛን ደግሞ ለቅዳሜ እንደቀጠርካ ስምቻለሁ። ምን ብለሃት ነው? ቀጠርኳት። ቀደም ሻይ ቡና አላት መቼስ እንዳንተ ምን ብለሃት ነው ታዲያ? ወርልድ አፍሪካ ከፔፕሲና ከፒኤምጂ ኢቨንትስ ጋር አንድ ላይ በመሆን ተመልሷል። የፊታችን ጃንዋሪ 10 የፊታችን ቅዳሜ ነገ ማለት ነው ኢቨንቱ ተመልሷል። ይኸውልህ ኢንተርናሽናል ሙዚቀኞች እንደገና ሁላችንም የምንወደው ዮሐና ይገኛል ፕሮግራሙ ላይ። በጣም ነው ማዝነው። ቤዛን በዚህኛው ሳምንት ቀድሜ ያለው ታዲያ ትኬቱን ከቴሌብር ላይ ማግኘት ይችላሉ። በሚሊኒየም አዳራሽ ከ12 ሰዓት ጀምሮ በሮች ክፍት ናቸው።